ለአላህ ሰጥተኸዋል ራስህን። አሁን ወረዲ ኮኛ ከፈን ነው ያደረግነው አይደለም ማለት ይቻላል። ለአላህ ራስህን አስገዝተኸዋል ማለት ነው። በተለይ አውሮፕላን ውስጥ አየር ላይ ስትሆን ኮምፕሊትሊ በቃ ለአላህ ራስህን አስገዝተሃል። በዛች ቅጽበት ውስጥ ልትሞትም ትችላለህ እኮ። ስለዚህ የሆነ አይነት መንፈስ ውስጥ ትገባለህ ማለት የሆነ አይነት ስሜት ውስጥ። ከዛ በኋላ የምታርፈው የት ነው? ጅዳ ታርፈው ጅዳ አየር መንገድ ታርፋለህ። በጣም ግዙፍ አየር መንገድ ነው። አይተው ሊሆን ይችላል። በጣም ግዙፍ በየአመቱ እንግዲህ በሚሊዮን የሚቆጠር ሰው ስለሆነ የሚስተናገድበት። አሁን ደግሞ በአንድ አመት ውስጥ ወደ 15 ሚሊዮን ሰው አስተናግደናል የሚል አይቻልም በኡምራ። በዚህ ምክንያት በጣም ልምድ አላቸው። ድሮ እኔ አረቦች ሲባል ያው የተለያየ አስተሳሰብ አለ ማለት ሰነፎች፣ ስራ የማያውቁ ምናምን ይመስለኝ ነበር እንደ ማንኛውም ሰው ማለት ነው። ነገር ግን እዛ ጅዳ ኤርፖርት እንደገባሁ የተረዳሁት ነገር በጣም ቀልጣፎች፣ ከፍተኛ ልምድ ያካበቱ የጉዞ መስተንግዶ ማለት ነው። እንዴ ዓለም ላይ አሁን የዓለም ዋንጫ ወይም ደግሞ ኦሎምፒክ ምናምን ሲዘጋጅ እኮ በየ4 ዓመቱ የምግብ እጥረት ሁሉ እንደሚያጋጥም ታውቃለህ። የምግብ እጥረት የተለያዩ ቱሪስቶች ሲገቡ ማለት ነው። ግን ሳውዲ ግን የብዙ የ1400 ዓመት ልምድ አላቸው መሰለኝ። ያን ሁሉ ሰው ለሐጅ የሚገባውን ሰው የሚያስተናግዱበት ቅልጥፍና ልነግርህ አልችልም። በጣም በከፍተኛ ቅልጥፍና ተስተናግደህ ያው ወደ ተዘጋጀልህ ሆቴል ነው የምታርፈው። መጀመሪያ ከኤርፖርቱ እንደወረድክ 70 ኪሎ ሜትር ነው ከጅዳ መካ ድረስ ይመስለኛል። ሆቴልህ እንደደረስክ ቀጥታ የምታደርገው ምንድነው? ወደ መስጂድ አልሐራም ነው የምታደርገው። ሙተመቲዕ የሆነ ሰው በተለይ እኛ ስንሄድ ሙተመቲዕ የሚባል የሐጅ ስነ ስርዓት አለ። ማለትም ሐጅ እስከሚደርስበት ሰዓት ድረስ ወይም እስከ ዙል ሂጃ 8 ድረስ የውመ ተርዊያ እስከሚባለው እለት ድረስ ወይም ወደ ሐጅ ስራ እስከምትገባበት እለት ድረስ ኡምራ አድርገህ መፈታት የሚባል ነገር አለ። የኡምራ ስነ ስርዓት ታከናውንና የኢህራም ልብስህን ምናምን አውጥተህ የተከለከሉ ነገሮችን ሁሉ ማከናወን የምትችልበት ፍቃድ የሚሰጥበት ስርዓት ማለት ነው። ሙተመቲዕ ይባላል። እንደዛ ሆነን ነው የገባ ነው። ከዛ ሆቴል ከገባን በኋላ ቀጥታ ወዴት ነው የምንሄደው? ወደ መስጂድ አልሐራም። ከዛ በኋላ ያ ወደ መስጊዱ ቅጥር ግቢ ቤቱላህ አልሐራም የተቀደሰው መስጊድ በዚህ ዓለም ላይ መጀመሪያ የተገነባው መስጊድ ነው። እንግዲህ ቤቱላህ አልሐራም የሚባለው ካዕባ ያለበት ቦታ በቅርጽ መልኩ እዚህ ላይ ያስቀምጣችኋል። የመጀመሪያው መስጊድ ነው፣ ሌላ ነገር የለውም። የአላህ ቤት ነው። የአላህ ቤት ነው ሲባል የአላህ ማደሪያ ነው ማለት አይደለም። ለክብሩ የተሰጠው ስም ነው። የአላህ ቤት ነው ማለት በዚህ ዓለም ላይ የተገነባው የመጀመሪያው መስጊድ ነው። እዛ ነው እንግዲህ የምትሄደው። ይህን ሁሉ መንፈስ ይዘህ ነው የምትሄደው ማለት ነው። በኋላ ወደ ቅጥር ግቢ ውስጥ ገባ። እንዳልኩ ቬንቲሌተሮች አሉ፣ ያቀዘቅዙሃል። በጣም የተለያዩ ጠረኖችም አሉ። ዑድ ነው መሰለኝ የሚለቀልቁት። ብቻ በንጽህና አድናቂያቸው ነኝ በነገራችን ላይ። ስለዚህ